የዕለቱን የመጀመሪያውን ጦርነት የምትፋለመው በማለዳ አልጋ ላይ ነው። በዚያች ወሳኝ ሰዓት ያደካማው አንተ ተጨማሪ ደቂቃ ትንሽ ዕረፍት የሚልህ ድምፅ ይሰማሃል። ይህ ድምፅ የጥንካሬ ጠላት ነው። የማለዳው ወርቃማ ሕግ ይሄ ነው። በማለዳ ከአእምሮህ ጋር አትደራደር። አንዴ እሺ ብለህ ለደካማው አንተ ቦታ ከሰጠ ቀኑን የጀመርከው በሽንፈት ነው። ያን ጊዜ ትናንሽ ውሳኔዎችህ ሁሉ በቀላሉ ይሸነፋሉ። ተግሣጽ ይዳከማል፣ ዕቅድህ ይንሸራተታል፣ የሰነፍነት መንፈስ ቀኑን ሙሉ አብሮህ ይውላል። ነገር ግን ያንን የመጀመሪያውን ጦርነት ስታሸንፍ፣ ከአእምሮ ጋር መደራደር ስታቆም፣ ወደ ላይ ዘለህ ስትነሳ፣ የጥንካሬ መሠረት እየገነባህ ነው። ቀኑን በድል ትጀምራለህ። ይህች ትንሽ ድል ለቀሪው ቀንህ ፍጥነት ትሰጠዋለች። ትኩረትህን፣ ቁርጠኝነትህን ያጠናክራል። ቀኑን ሙሉ እንደ ጠንካራ ሰው እንድትቆም ታደርጋለች። አስታውስ፣ በማለዳ ከአእምሮህ ጋር አትደራደር። የጥንካሬ ጉዞ የሚጀምረው በእያንዳንዱ ንጋት በራሱ ላይ ከሚገኘው ድል ነው። ይህች ቻናል አልተቀላቀልክም? አብረን ጥንካሬን እንገንባ።